ጊታር አስለምድሻለሁ ብለሃት በሙድ አታለ ዛሬ ልትበላት ጭንቅ ጥበብ እያልኩሌ ባንተ ፍቅር ውዲት ያስኮሌ አመልን ቀይሮ የኔ ቆንጆ የኔ ሽኮ ልቤ ወደኋል every day, each and every day. ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮዎች እንመለከታለን። አነጋጋሪ ጉዳዮች በዝተዋል። በጣም ለማመን የሚከብዱ ነገሮችን ተመልክቻለሁ፣ እንመለከታለን። አንዳንድ ጊዜ ሚዲያ ላይ ብቻ እስቲ በቦታው እንድረስ ምን አረፈ። በጣም አስገራሚ ነገሮች አሉ። በጣም መነጋገሪያ ቪዲዮዎች ላይ ደግሞ ሀሳቦቻችሁን መስጠታችሁን እንዳትረሱ። እኔ ከዚህ በቀጥታ ለእናንተ ሀሳቦችን እየሰጠሁ እሄዳለሁ። ቪዲዮውን ስትጀምሩ እንደሁል ጊዜው ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳት አንቺ ልጅ እንደ ቻይና ያገኘሽውን ነገር እንዳላተቢ ያገኘውን ነገር እንዳበሻ ይበላል እንዴ? ማለት አበሻ ወርቅ ይበላል፣ አፈር ይበላል፣ እቁብ ይበላል፣ ፌንት ይበላል። ልክ እንደደና ግብዣ አፈር ብላ፣ ውሃ ይብላክ፣ ደች ብላ፣ ደሞ እርምን በለው። እሱን ታጉት አሬን በላው። ነገራችን ላይ ስለመብላት ሳስበው የኢትዮጵያውያን ሴቶች ከምግብ ጋር ያላቸው ቁርኝት በጣም አሳሳቢ ነው። በተለይ እስቲ ተዘብታችሁን ኮመንት ላይ አድርጉ። ነው ከዋሸው ሱጎ ስልስ ድርቆሽ የሚባል በጣም ሲበዛ የኢትዮጵያ ሴቶች በጣም ይወዳሉ። ሆዳቸው ለዛ ነው ዝርግፍ ብሎ እንትን ማን ነው ብቻ ይወዳሉ ለማለት ነው። ሴት ልጅ አራት እግር የሚኖራት መቼ ነው? አራት እግር Bro, what are you talking about, man? ምንድን ነው በትክክል ተመልሷል። ሰላም፣ እንዴት አለሽ? ከማን ጋር ነኝ? ከዋሂድ ጋር። ዋሂድ ስምሽ በጣም ያምራል። ዋሂድን 5 ጥያቄ ጠይቃታለሁ። 5ቱን ከመለሰች 1000 ብር ሽልማት አለው። ምን ይባላል? 4 እና 3 ከመለሰች 500፣ 1 እና 2 ከሆነ 100 ብር። ያስማማናል? ያስማማል። እዚህ ካለንበት ቦታ ሰሜን አቅጣጫ ወዴት ነው? ሜክሲኮ። ሜክሲኮ ሰሜን አይደለም። አቅጣጫ በዚህ ጠቁሚልን። ወደ የትኛው በኩል ነው? ወደዛ። ተመልሷል። Everything is good. Oh my god. I'm happy. ይመችሽ። ሴት ልጅ 4 እግር የሚኖራት መቼ ነው? አራት እግር Bro, what are you talking about, man? ሊኖራት አይችልም። በትክክል ተመልሷል። መቼም ሊኖራት አይችልም። ኦቤስ። ሶስተኛ ጥያቄ በዓለም ላይ ታላቁ ተራራ ኤቨረስት ከመገኘቱ በፊት ታላቅ ተራራ የነበረው ማን ነው? ሌላ አላውቅም፣ እሱን ነው የማውቀው። ኤቨረስት ራሱ ነው የነበረው በዛ ጊዜም። እንዴ 3 ጥያቄ መልሳለች። ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ሰማያዊ ይሆናል። ይረጥባል። ዋሂድ አልተመለሰም። ውጋት የቀጠናው ስጋት ይላል በይ። 5ኛ ጥያቄ በዓለም ላይ ውሃ የሌለው ደረቅ ውቅያኖስ ልናገኝ የምንችል የት ላይ ነው? የለም። ካርታ ላይ ያለ ዋሂድ 3 ጥያቄ በመመለስ 500 ብር አሸንፋለች። 1 2 3 4 5 ያሸንፋለች። እሺ 18 ዓመት በታች ሳለፍ የሚስት አንገት የባሉ ወገብ ነው። ልኩ ነው ይሄ እያልኩሽ እኮ ነው። አሪፍ የሚባለው ነው። ብቻ ለየት ያለ ቦክሰር ነው። ልጅ ፍሬ ያጫወታል። ስንጥቅ ውስጥ አይወተፍም። እንዳይቆም ደግሞ መቃወሚያ ይውላሉ። በተለይ በፈለገው ሱሪ መልበስም ይችላል። ምን ይበቃል አይበቃም እንጂ ልጅ ሲዝ ካደረገብሽ ራሱ ደውሎ መናገር የሚችል ቦክሰር ነው። በዛ ላይ ደግሞ ማለት ነው በቀን ስንት እንዳወጣው ለሽንት የሚል ለሌላ ነገር እኔ አላቅም። ብቻ ስንት ያወጣው ለስንት ደቂቃ እንዳልመለሰው መናገር የሚችል ቦክሰር ነው። ይሄው ዚግዛኩን ራሱ ልብ ብለሽ ካየሽው ማለት አደገኛ አጥር ነው ማለት ነው። ስንት ነው? 7 ከ50 በገበያው ጋር ምን ነው
እንዴ ለመኩሪያሽ ዋጋ ሲያንሶ ነው እንጂ መቼስ በዛ አትኝም። ዘርፈ ብዙ ጥቅም ያለው ቦክሰር እኮ ነው። አልጋ ላይ የሚሸና እንኳን ከሆነ ባልሽ እንዳይሸናውላ እኮ ያደርጋል እኮ ይሄ ቦክሰር። ይመቻል አይደል? ምን ማለት ነው ይመቻል? ከዚህ በፊት ሳምቡሳውን ፓንት ነበር እንደሚለብሰው ባይሆን አትቀልጂ። እንዲያላብሰው ደግሞ ካልሲም ግዢለት። አሪፍ አለ። ይኸውልሽ ይሄ ካልሲ ማለት ነው 3 ወር በአንድ ጫማ ቢለብሰው አይሸትም። ጠቃጠቆ ነው ሳይታጠብ ለረጅም ጊዜ መለበስ ይችላል። አንቺ ራሱ ለተከታታይ አንድ ሳምንት ለብሰሽው ብታጥቢው ካልሲው ሳይሆን ውሃው ነው የሚጠራ። ውሃ ጋር ይሄ ካልሲ ለወንዶች ብቻ ነው የሚሆነው። ማን ያለው? ይኸውልሽ ለወንዶች እንደ ካልሲ ለሴቶች ደግሞ እንደ ታይት ነው። እላይ ድረስ ነው የሚሳበው። ስትሬች ያደርጋል። አይሹ እቃነቱን አይሹ። ቦክሰሩን ግን ፈራሁት። ባይሆነውስ ይሄ እመኝኝ ይሆናል። ደግሞ ካልሆነው ችግር የለውም። ይለካውና ማለት ነው ካልበቃው ታስቀምጪለታለህ። ያድግበታል። ሲበቃው ይለብሰዋል። አይ ይቅርብኝ በቃ። ምን እንደው ባልሽ ፓንቱ ይስፋ አይቁምልህ። ፍሬውን አይጥ ይብላው። እሺ እቺ መላጫ ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ አይሽን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በራይድ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደውይ የኔ ፍቅር ናት። ቶሎ ደርሻለሁ። ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንደ ያመጣት? ያው በለው አለ ምን ልታሳይ አይደል እንዴ? እንካሽ ስራ መጣ። መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? ቻው። ስራ ጠፍቷል። እዚህ አይነት ስራ ያምጣላችሁ አይባልም መቼ። ይሄ አሁን ስርቆት ነው ወይስ አለመታመን ነው? ምንድነው ሊባል የሚችል? ይሄን የመሰለ መልክ ይዤ የማንም ገርዳሜ ጅብ እየጋለበ እኔ በግሬ ኳትናለሁ። የማንም ገርዳሜ ሰላቢን እንደው ገርዳሜ ያልከው አዋ ልክ ድስባሪ በዚህ ሰውነት እንኳን ጅብ ዳይኖሰር ጋልብ ነበር መግዛት አያቅተኝ። እናንተ ለምን ውበትን ተጠቅማገዘ? ዲያሪ ነው ሁሌ የሚመድበኝ ቦታ ሰው ማሰናከል ህልም ለሊት ምናምን ሰይጣን ነው። በነገራችን ገንዘብ ያለበት ቦታ ድረሽ አርብልኝ ብያላቅ። አንተ የምታማርረው ቦታ ኮሰሌ በነጽ ይሰራል ታውቃለህ። ምን ህልም ለሊት ይስራው ከኔ ከተሻለክ ቆይ ሙታ በስጋ ልክ ያለ ፍቃዳቸው ደፈረ ልታስብለው ነው? ያለ ፍቃዳቸው ምን እኔ ፈቅደውልኝ ነው የምሄደው? ዲያሪ አዋ ሳይጸልዩ ከተኙ ፈቀዱልህ ማለት ነው። ሁሌ መናገር አለባቸው ባፋቸው። ታዲያ እትያዝ ጋር እናቴን አጣው አንተ ትያዝ ጋር ሞቶ ነው ሰላቢ። አሁን አመለጡኝ ሳልደርስላቸው ሳልሰልምላቸው አመለጡኝ። ወይኔ እናቴን ምን ሆኖ ነው የሞቱት ግን? በግሩፕ ጸብ እናንተ አመረራችሁ እንዴ? ማለት አውቀነው አልሞቱም። አረ ጠላታቸው ይሙት። እኔ ባግ ማስታወቂያ ልሰራ ተፍተፍ እያልኩኝ ጌታ ማልቀስ አለበት ተባለ። ምን አባቴ ላድርግ? አስበዋል ግን ለትያስካል እንዲካለቀሱ ቦስ አንተ በትሞት እንዴት እንደማለቅስልህ። አረ በጦር እንዳልወጋ ገርዳሚ ሰው ለሊት ግሩፕ ላይ የለቀኩትን ቪዲዮ አየሁ። ለአንተ ብዬ ነው የመረጥኩት። አረ አላየሁትም። ለቀ ነበር ቴሌግራም ላይ ለቀ ነበር። ያውም የሀበሻ ነው። በእናትህ ሉሊት ገደለች የሆነ ዘር ነገር ቃል ገብቼላት ነበር። ምን ይቻላል ዲያሪ ዳዲያ ትበለኝ የራሷ ጉዳይ። ሉሊት ምን አገባኝ? አንተ ቆይ ማየት አቁሜያለሁ ስትለኛል ነበር እንዴ? በእናትህ ወራ አቁሜ ነበር። እንዴት እንደሆነ ሳላውቀው መልሼ ማየት ጀመርኩ። ለነገሩ የፈረንጅ አቁሜያለሁ። የሀበሻ ነው እየመረጥክ ነው። አይሰለኝ እንደው በጣም እንደምወድህ ታውቃለህ። ከዛ አሁን ራስን ትጠላለህ፣ ከዛ ትጸጸታለህ። እንደወዳ ራስን ታጠፋለህ። እስከ ሲኦል አብረን እኔ እናንተ እኮ አንለያይም የተባለው እኮ ለኔ ነው ታውቃለህ። ምርም ታሟርተው አሁን ታያላት። አረ ያለው እንደው መጨረሻ ልንገርህ ብዬ ነው እንጂ ክፈተው። ኢትስ ኦኬ ኖ ፕሮብሌም ድሮፕ ኢት በኔ ጣለው። ድሮፕ ኢት ቻምፒዮንስ ሊግ ፕሪሚየር ሊግ ሚ ኖ ፕሮብሌም ኮል ኖ ፕሮብሌም። አርቴታ ምን አለ? ዋንጫ ስለብልኝ አስበዋል። ሲት እያለ እንዴት ነው የምሰልብለት? ድፍረቱ አይገርምም ግን እናማውንልህ ነው ሰልባለሁ የምትለው ምን ልታረግ ነው? ሆነሽ ቀብዴን ተቀብዬ ጥፍት የት ያገኘኛል? አቤት ሰሌ ግን ክፋት። ከዛ አያትሽ ናቸው የፈሱት ብዬ ግግም ያችን የመሰለች ልጅ በገዛ ፈሴ ላጣት አስበዋል። ደግሞ መርዝ ብትየው እንዲሁ አያትየው ቆይ ምንም አይሉ። ይሄ ደግሞ ታሞ መናገር አይችሉም ልሳናቸው ተዘግቷል እያልኩ ጉድ መጪው አንተ ሰላቢ ምን አባህ ነው የምታላዝ? ይሄ ሁሉ የሰይጣን ስራ ነው እንግዲህ። ቀን በቀን እኛን መስሎ እየተወነ ይውላል። በቃ እናንተ ትበሳጫላችሁ። ሌላ ታሪክና
ወደ ፈጣሪያችን እኛ ቴሌግራም ተጠቃሚዎች ተሰቃይተናል ለምን የሆነ ሰው የሆነ ሊንክ ይልክላል ከሊንኩ በላይ ያለው ጽሁፍ ምን ይላል የሰላም ተስፋዬን የድብቅ ቪዲዮ ማየት ከፈለጋችሁ ከታች ያለው ሊንክ ተጫኑት ይላል ወይ ደግሞ ምን ይላል ጎሳዬ ተስፋዬ ቴዲ አፍሮን በቴስታ ሲያንቀባርረው በቪዲዮ ማየት ከፈለክ ከታች ያለው ሊንክ ተጫን ይላል ልክ ሊንኩን ስትነካ ወዴት ነው የሚወስድ አባቴ በሪጌታ የባህል ህክምና ይላል 67 ችጋር የሆነ በሽታ ይጠራባል እንዴት አድርገን ወደ ፈጣሪ እንጠጋ ያለብህ መስሎ እስኪሰማ ድረስ ትጨነቃለህ የበሽታዎቹ ስም ማስጨነቅ ከምር እንዲያረ እንደው ማስተውሰው ልንገራችሁ ለጨብጥ ለቂጥኝ ለጃምቡሌ ለባቡሌ ምናምን አንዳንድ ደግሞ ግርም በቃ በሳቅ ፍርስ የሚያደርጉላ ይሄን በሽታ ነው እንዴት እላለሁ ግርማ ሞገስ በሽታ እንደሆነ የሚገምቱ በሽታ ነው ግርማ ሞገስ ለሰውነት ክሳት ይላል ለሰውነት ክሳት አባቴ ሳይንሱ ራሱ መፍትሄ አያውቅም ብላ ነው የሚል ከደም ጋር የሚስማማውን ብላ ግፋ ጂም ትራይሴፕስ ባይሴፕስ ትላለህ በቃ ከንፈና መተወጣው እና ምን ልላችሁ ነው እረፉ በቃ አዳት አድርጉኝ እኔ ሰለቸኝ 15 ሲም እንደሌባ እየቀያየርኩ አታስጠርጥሩኝ እረፉ ከምን ዳኛው ሚስት ናቸው ምንድነው እንደዚህ መካፈት ሰውየው ፍርድ ቤት ቀርቦ ዳኛው እየጠየቁት ነው ከሚስት ጋር መፋታት ለምን ፈለክ ሚስቴ ነጭ ሽንኩርት እንድልጥላት ቀይ ሽንኩርት እንድከትፍላት ብርጭቆና ሳህን እንዳጥብላት የልጆች ልብስ እንዳጥብላት ስላስገደደችኝ በሷ ተጽዕኖ ውስጥ መሆን ስለማልፈልግ ነው ታዲያ ይሄ ምን ችግር አለው ዳኛው ነጭ ሽንኩርቱን ትንሽ ሞቅ ብታደርገው ለመላጥ በጣም ቀላል ይሆናል ቀይ ሽንኩርቱን ቢሆን ፍሪጅ ውስጥ ካቀዘቀዝከው በኋላ ብትከትፈው አይንህን አያቃጥልም የቤት ውስጥ ድስትና ቁሳቁሱን ቢሆን በውሃ ውስጥ ለ10 ደቂቃ ከዘፈዘፍካ የቤቱ መቤት ወይ ማዲ ለ10 ደቂቃ ብትዘፈዝፈው በቀላሉ ማጠብ ትችላለህ የልጆችንም ልብስ እንዲሁ በዱቄት ሳሙና ለትንሽ ጊዜ ብትዘፈዝፋቸው በቀላሉ ይታጠብልሃል አሉት ሰውየው በዳኛው ንግግር ደንግጦ እንዲያላቸው ገብቶኛል ክቡር ዳኛ ክሴን አንስቻለሁ ከኔም ይባሳለ ምን ነው የገባው ይሉታል የእሱ ችግር ከኔ እንደሚበልጥ ኦኬ ዳኛውን እኮ አቤት ነቆራ ይቺ ልጅ የማን ልጅ እንደሆነች አውቃችሁ ዋሽንግተን ዲሲ በሚገኘው ማለትም ዩኒቨርሲቲ ዲስትሪክት ኦፍ ኮሎምቢያ በሚባለው ዩኒቨርሲቲ በኤአይ ሮቦቲክስ ዘርፍ የመጀመሪያ ዲግሪዋን ያስመዘገበችው ኮኪ ማለትም የሀገራችን ባለሀብት ቢሊየነሩ የአቶ ድንቁ ደያስ ልጅ ስትሆን ለኢትዮጵያም የመጀመሪያ ዲግሪ የተባለው በሮቦቲክስ ኤአይ ዘርፍም ወደ ሀገራችን አዲስ ዲግሪ ይዛ ከች ብላለች ማለት ነው። እዚህም ዩኒቨርሲቲ ውስጥ እንግዲህ ገብቶ ለመማር በአመት እስከ $350,000 እንደሚያስፈልግና ከ3.8 በላይ ጂፒኤ ያመጣ ሰው ነው እዚህ ዩኒቨርሲቲ ውስጥ ገብቶ መማር እንደሚችል እንግዲህ ከድህረ ገጹ ያገኘነው መረጃ የሚያመለክተው ማለት ነው። አቶ ድንቁ ደያስ ደግሞ ለማታውቁት እንደምትመለከቱት በልጁ ፕሮግራም ላይ እንደዚህ ፈታ እያለ እየተዝናና የሚገኝ በዚሁ አጋጣሚም ድንቁ ደያስ ብዙዎቻችን በስም ነው የምናውቀው ስሙ እጅግ በኢትዮጵያ ደረጃ ታዋቂ ነው። እንግዲህ ድንቁ ደያስን የማታውቁት እዚህ የልጁ ፕሮግራም ላይ እንግዲህ በመታየት መልኩ እንግፋ ዘና ሲል የምታዩት ባለሀብት ነው። እንግዲህ ለሀገራችንም የመጀመሪያ ዲግሪ ያስመዘገበችውን ኮኪን የገባችው ኮንግራ በሏት። ሪፍቲ ቫሊ ባለቤት ናቸው። ግን እኔ $350,000 በአመት እያወጣች የተማረችው ማለት ስልክ ካልኩሌት ስለማያደርግ ካልኩሌት አድርጉ በአመት 350,000 ዲግሪ ነው የተማረችው። ቢያንስ በትንሿ 3 አመት ተማረች ቢባል ስንት ብር እንዳወጣች ኮሜንት ላይ ጻፉ። አይ መራራቅ ግፍ እኮ ነው። ኧረ ተው እንኑርበት። በቃ ፖድካስት በቃ እንዲህ መቀለጃው ነው ቀራ። በተለይ ማን ያዟል ፖድካስት እግዚአብሔር ምንድነው ከግምጃው ሰው ምን ይማራል? በመድኃኒዓለም ምንድነው የሚማረው? 3-4 ፍቅረኛ መያዝ እንዳለባቸው እዛ ደግሞ ሄዳ ፍቅረኛ የለኝም እንደ ይሄ ምንሽ ነው ምንድናችሁ እንደዚህ እሺ ሬስቶራ መቼ ነው ያልገባበት የለም ያልደረሰው የለም አለ አብዱ ጋር እንዴ ተንጂ ግምዳ ለ19 ዓመት ይወጣለች እንዴ ምን በዛ በበራ በኩል ከተሰደርሽ ነው እንዴ የሞት ፍርድ ተበይኖባት የነበረችው እህታችን ከ13 ዓመት ጽኑ እስርና የሞት ጥላ በኋላ ዛሬ በነፃነት ወደ ኢትዮጵያ ተመልሳለች። የሞት ሰንሰለት የሰበረው የምህረት ኃይል ከ13 ዓመታት በኋላ የተገኘው ድንቅ ነፃነትና የወላጅ ቅፍ ከምንም በላይ ታላቅ የሆነ የፈጣሪን ተአምርና
የምህረት ኃይል የሚያሳይ ነው። በግድያ ወንጀል ተከሳ የሞት ፍርድ ተበይኖባት የነበረችው እህታችን ከ13 ዓመታት የጽኑ እስርና የሞት ጥላ በኋላ ዛሬ በነፃነት ወጥታ ከወላጆቿ ጋር ለመቀላቀል መብቃቷ የሰው ልጅ ተስፋ በሚቆርጥበት ቦታ ላይ የፈጣሪ እጅ ስራውን እንደሚጀምር ሕያው ምስክር ነው። ይህ ክስተት የሰው ፍርድና የጨለማው ዘመን ምን ያክል ቢበረታም በእምነትና በትዕግስት በሚደረግ ጸሎት የሞትን ሰንሰለት ሰብሮ ሕይወትን ማደስ እንደሚችል በተግባር ያሳየ ታላቅ መንፈሳዊ ብርታት ነው። መከራው አብቅቶ ከቤተሰቦቿ ጋር የተገናኘችበት ይህ ቅስፈት በማንኛውም የህይወት ፈተና ውስጥ ላለ ሰው ተስፋ ለመቁረጥንና የፈጣሪን ታማኝነት የሚሰብክ ኃያል መልእክት ነው። እህታችን ለይላ ኑር ሰቦ ቤተሰቦቿና ስለሷ ስትጨነቁ የነበራችሁ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እህታችንን እንኳን ደስ አለሽ ብለን ኮሜንቴሽኑን እናጨናንቀው። ከሌሊቱ 7 ሰዓት አብዛኛው ሰው በሰላም ተኝቶ በህልም ዓለም በሚዋኝበት በዚያ ጸጥተኛ እኩለ ሌሊት ቲክቶከር ዩቲናስ ለየት ያለና ልብ የሚነካ ታሪክ እየሰራች ነበር። በመንገድ ላይ ለሚገኙ ሴተኛ ዳሪዎች የዕለት ገቢያቸውን በመሸፈን እረፍት እንዲያገኙ አድርጋለች። ይህ የብዙዎቻችንን ቀልብ የሳበና ማህበራዊ ሚዲያውን ያነጋገረ ድንቅ ተግባር ሆኗል። አብዛኛው ሰው በሞቅ አልጋው ላይ ተኝቶ በነበረበት በዚያ ከባድ የሌሊት ቅዝቃዜ ታዋቂዋ ቲክቶከር ዩቲናስ ከራስ ወዳድነት የላቀ አስደናቂ ታሪክ እየሰራች ነበር። በብርድ ለሚማቅቁት ሴት እህቶቻችን እረፍትና ፍቅርን አበርክታለች። በዚህ በጎ ስራ ላይ እናንተ ምን ሐሳብ አላችሁ? በኮሜንት በጣም ደስ የሚል ተግባር ነው። እንደዚህ አይነት እህቶችን ለአንድ ሌሊት ማሳረፍ ማለት ብዙ ትርጉም ያለው ይመስለኛል። በዛ ሌሊት በሽታ ሊይዛት ይችላል። ምናልባት ሌሎች ብዙ ታሪኮች ተጓዳኝ ነገሮች ሊከሰቱባት ይችላሉና የዚህን ሁላ በረከት ነው የምታገኘው በዚህ ገንዘብ እና ሌሎች ደግሞ ከሷ አይተው ጥሩ ነገር ለማድረግ ቢሞክሩ አሪፍ ነው ብዬ አስባለሁ። ዩቲ በጣም ድንቅ ስራ ነው የሰራችው። ሌላኛው መነጋገሪያ ጉዳይ ሆነው ሳያት ደምሴ ከጌታቸው ረዳ ጋር ትወሰልታለች፣ እንዲሁም ሉላ ገዙ ደግሞ ከአምባሳደሩ ጋር ትወሰልታለች። ድፍረት ይጠይቃል በነገራችን ላይ መናገር። እኔ እስቲ ብዙ ጊዜ ሳያት ደምሴ ጌታቸው ረዳ አትለይም ይላሉ። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። እጻ ህይወት ወደዛ ቤት እንደምትመላለስ አንስተዋል። 400,000 ከፍላ ሄደች። እዚህ ሬስቶራንት 98 ቢሊዮን ከጠፋ ተጠርጣሪዎቹ እነማን ሊሆኑ ይችላሉ የሚለውን መጠየቅ ነው። ስንጠይቅ አንድ መረጃ መጣ። ስናጣራ አንድ የባለስልጣናትና አርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንፃ እየተባለ ነው የሚታወቀው። በጣም ከባድ ነው ማለት የሆነ ነገር ሳይዙ ይናገራሉ ብዬ ላስብ አልችልም። እንደዛ ከተናገሩ ግን የሰውን ስም ማጥፋት ይሆናል ብዬ ላይ ግን አንድ ነገር መናገር የምፈልገው ሳያት አላገባችም። ከማንም ጋር ብትሆን እድሏን እየሞከረች ወይ ደግሞ ማንም ከማንም ጋር የመሆን እድሉ በጣም ያው ሰፊ ነው። ህይወትን ብዙም አይታወቅም። ግን ሉላ ገዙ ኢንተርቪው ያደረገችውን ኢቢኤስ ላይ የሆነ ጊዜ ያየሁት የቀድሞ ጠቅላይ ሚኒስትር ባለቤት ጋራ ኢንተርቪው ያደረገች ስለ እናትነት በሚያወሩበት ጊዜ ቪዲዮውን ካያችሁ አስታውሳለሁ በሉኝ ኮመንት ላይ ስለ ልጆቿ ስታወራ እናት ከራሷ ቀንሳ እንደዚህ ለልጆቿ ትሆናለች ምናምን ብሎ ሲያወሩ ካሜራ ላይ የተቀረጸች እያለች አልቻለችም፣ አለቀሰች፣ ቀረጻውን አቋረጠች በለቅሶ ምክንያት ማለት ነውና አንድ ሰው ማንነት ለመገመት በጣም ቀላል ነው ብዬ አስባለሁ ከሩቅና በጣም ጥሩ ልብ እንዳላት ጥሩ እናት እንደሆነች ያስታውቃልና እንደዚህ ያደረጉ ብሎ አደባባይ ላይ ለማውራት ግን ትንሽ በጣም ከባድ ኢንቨስቲጌሽን የሚፈልግ ይመስለኛል። ይሄንን መረጃ ማመን ያቃተኝም ለሉላ ያለኝን ክብር ለሉላ ካለኝ ክብር የተነሳ ነውና በጣም ትንሽ ይከብዳል። ብቻ ያው እንደሰማችሁት ነው። የሰማችሁት እነዚህ ጋዜጠኞች ያው የሚታወቁ ናቸው። እውነታው ምን ያክል ነው አላውቅም። እምልሽ ሸሚራ ይሄ ልጅሽ ጭንቅሉ ሚስት እንዳለው ታውቂያለሽ? ሚስት እንዳለው ጉድ ፈላ እና አታውቂም? ኧረ እኔ አንተ በፈጣሪ ሚስት የለህም? ኧረ ኬት ነው የምታወራው? 6 አድርጎ እንጂ ዝም ብለህ ምንድን ነው የምታወራው? 6 የምን 6 ነው? አንድ ነው። 7 7
ጉድ ፈልቷል። ይኸውልሽ የዘመኑ ቋንቋ ነው። ቆይ ልንገርሽ፣ እንዲያውም ማለት ነው ጭራሽ እውነቱ ልንገርሽ እና አርግዛለታለች። አርግዛለታለች። በቃ ምን ይደረጋል? መቼም ዘንድሮ እኮ ጉድ ነው። በቃ አሳድጋለሁ። እንግዲህ ምን አደርጋለሁ? አሳድጋለሁ። አዎ እና ምን ይደረጋል? 5 ሳንቲም እንዳትጠይቂ። የራስዎት ጉዳይ። 5 ሳንቲም እንዳትጠይቂ። የራስዎት ጉዳይ። በቃ ልጁ የራሱ ጉዳይ። ችግሮት ነው። ከፈለገ ያውርደው። ደስ አንተ አትስተነኝ። ጭነት አረጉት እንዴ? ሁሉ ሁለታችሁ ገደል ግቡ። አይደረግም። በቃ ቤተሰቦቻችሁ ጫት የሚቀሙ ከሆነ ንገሯቸው። እሺ ጫት በጣም ጎጂ ነገር ነው። ወላጆቻችሁ የምትወዷቸው ከሆነ ጫት እንዳይቀሙ መከሯቸው። የሚቀሙም ከሆነ እንዲተው ንገሯቸው። እሺ ልጆች፣ እሺ ቤት እንደገባችሁ ይሄን ነገር መንገር እንዳረሱ። እሺ የዛሬ ክላሳችን አልቋል። እንግዲህ ነገ ጠይቃችኋለሁ። እሺ ቻው። እንዴ አባዬ እንዴት ነው እንዴ? ጫት እኮ ለምን ትቅማለህ እንዴ? ቲቸር እኮ ቤተሰቦቻቸው የሚቆሙ ከሆነ እንዳይቅሙ ንገሯቸው አለ። አይ ለዱዋል እኔ እኮ ለዱዋል ሌላ እኮ ይጎዳል አለ ቲቸር። አይ ለዱዋ ይጎዳል ነው ለዱዋ ይጎዳል። እሺ One day later ልጆች ምን አላችሁ? ወላጆቻችሁ ጠየቃቸው። ጠየቅ አንተ። አይ ሸር ምን አለ? እኔ አባዬ እኮ ለዱዋ ነው አለኝ። ለዱዋ ነው አለ አይደል? አዎ እንደ አይነት ወላጅ ነው የሚያስፈልገን። እሺ ለዱዋ ነው። እሺ አስፈላጊ ነው። ፈጣሪ በምንገናኘዋለን በዱዋ ካልሆነ አንተም አሁን አባተን ተሄደና ጫት ማገናኛ ነው እንዴ? ታጎርስልኛለሽ። መድኃኒት ያዘኝ። ምንድነው? መድኃኒት። አዎ መድኃኒት ነው። እሺ ግን ጫትና ዱዋ አብሮ ማለት አላውቅም። ስለመንቃት አይደለም። በነገራችን ላይ እንዴት ነው ነገርየው? እስቲ ያያችሁትን ቀል በቁም ነገር ተርጉሙ። አንቺ ያንን ሰውዬ እንደዛ እንዳላበሻቀጥሽ አገባሽው አይደል? ደልሎኝ ያገባኝ ጫጉላ ፓሪስ ነው ብሎ ጨነጎለኝ ጲጲ ገዛልሻለሁ ብሎ አህያ ነጃ አረገኝ የቤት ሰራተኛ ቀጥርልሻለሁ ብሎ አታለለኝ ቤቴ ገነት ነው ብሎ አንገበገበኝ እማማሬ ብሎ ዛሬ ጉማሬ አለኝ ደለለኝ ነይ ወዲህ ነው መንገድሽ በዚህ ነው። በቃ አይምሮን ሳትች እሺ ለከፋ ወይስ ፒክአፕ ላይ ነው? ከሷ ማማቲ አትፍረጂ በኔ ከጎኔ ስታልፊ ይሄ ውበትሽ ነው ያረገኝ ለጋቢ ማሚቷ አጂ የኔ ከንፈረስስ እስዊቲ ጨርቅ ሞልቶ በአገር ምንሽ ቀሚስሽ አጠረ እሱን እያየልሽ ሱሪም ተወጠረ። አረ ቀሚስሽ ንፋስ እንዳይገልበው በእናትሽ ንፋስ ግን ይመቸው ገርበብ ያረግሽው ደሱ በረገደው እዲች ደግሞ ማማቲ ምንሽ የፊቱ ሳይገርመኝ ከኋላ የጫንሽው እኛን ንቀሽና አውራጅ የጠራሽ ለምና ልሸከስ ማማላሽ ኬኳ ምንሽ የኔ ጠይም ቆሎ የአጥንቴ ፍላጭ አራዳሽ አልሽኝ እኮ አዞሪም ወይ ሳፏች ማማት ለምታ እሱም ብቻ አራዬ የሚላከፉ ሰዎች በቃ ሞራል ያለው ሰው የለም። የእውነቴን ነው የምላችሁ። በጣም ጥግ ድረስ ሞራላቸው በቃ ግን ባዶ። ዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰቡን ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።